ሰላም ጤና ይስጥልን የተከበራችሁ ተመልካቾቻችን እንግዲህ በጉጉት ሲጠበቅ የነበረው የሮማ ካቶሊክ የጳጳስ ምርጫ ዛሬ እልባት አግኝቷል ማለት ነው። በዚህ ሰዓት እንግዲህ ነጩ ጭስ እስኪወጣ እየተጠበቀ ነበር። ነጩ ጭስ እንግዲህ ወጥቷል በዛሬው ዕለት። ስለዚህ የሮማ ካቶሊክ አዲስ ጳጳስ ተለይቷል ማለት ነው። አሁን ላይ በዚህ ሰዓት ይፋ አልሆነም። ነገ ይፋ እንደሚሆን ተገልጿል። አንዳንድ ሰዎች ያው ትንሽ ግልጽ ያልሆነላቸው ነገር ስላለ ግልጽም ለማድረግ ነው። እንግዲህ በሮማን ካቶሊክ የጳጳስ ምርጫ መሰረት ከሁሉም ሀገር የሚገኙ የሮማን ካቶሊክ መሪዎች በቫቲካን አንድ ላይ ሆነው በሚስጥር ምርጫ ያደርጋሉ። ይህ ማለት ለምሳሌ ከ200 ሀገራት ከሁሉም የተወጣጡ ጳጳሶች ከሆኑ ሁሉም እነገሌን መርጫለሁ ብለው ይናገራሉ። ከዛ ውስጥ 2/3 ያ ማለት 130 ምርጫ ካገኘ ያ የተመረጠው ጳጳስ ይሆናል ማለት ሲሆን፣ ካልሆነ ግን እነዚያ የመረጡት ጳጳስ ወረቀታቸው ይቃጠላል። ከዛ በኬሚካል ተደርጎ ውጪ ላለ በጉጉት ለሚጠብቅ ለምእመኑ ይነገራል ማለት ነው። እንግዲህ ተመልካዮቻችን አንደኛ ምርጫው ካልተሳካ ጥቁር ጭስ ይወጣል። ዛሬ ነጭ ነው የወጣው ቅድም እንደነገርኳችሁ። ሁለተኛ ከተሳካ ደግሞ ጳጳሳችንን አውቀናል የሚል ነጭ ጭስ ይወጣል ማለት ነው። ከዛ ቆሞ የሚጠብቀው የካቶሊክ ምእመናንም ጳጳሳችን ተመረጡልን ብለው ደስታቸውን ይገልጻሉ። አንዳንዴ ይህ ነገር እስከ ብዙ ቀናቶች ይፈጃል። እንግዲህ እንደምታውቁት ያው ፖፕ ፍራንሲስ ካለፉ ወይም ደግሞ ከሞቱ የተወሰኑ ቀናቶች ተቆጥረዋል። እንግዲህ በዚህኛው ምርጫ ግን 3 ቀን ብቻ ነው የፈጀው ማለት ነው ጭሱ እስኪወጣ እንጂ ከእምነት ጋር የሚገናኝ ነገር የለውም። ይህ አሰራር ባህላዊ ነው እንጂ ሌላ ነገር አይደለም። አሁን ጥያቄው ኢትዮጵያውያን ወክለው የሄዱት የዓለም የካቶሊኮች መሪ ሆነው ይሆን ወይ የሚል ጥቁር ጳጳስ ለመጀመሪያ ጊዜ መርጠው ይሆን ወይ የሚል ጥያቄ ነው። እንግዲህ ለሁላችንም መልስ የሚገኘው በነገ ዕለት ነው። ምክንያቱም አሁን ዛሬ የተለየው አዲሱ ጳጳስ ለሕዝብ ይፋ የሚሆነው በነገው ዕለት ነው። እስከዛው ይህንን መረጃ አላጋራችሁ ብዬ ነው። ስለተከታተላችሁኝ እጅግ አርጌ አመሰግናለሁ። ለአዳዲስ ለእንደነዚህ አይነት ትኩስ መረጃዎች ይህንን ክርስቲያን ትኩስ መረጃ ሚዲያ ሳብስክራይብ ማድረጋችሁን አትርሱ። ጤና ይስጥልኝ።